የመጀመሪያውና ትልቁ ኤአይ አውቶሜሽን ቻት ቦቶችን በማዘጋጀት በጣም ጥሩ ክፍያ የምናገኝበት የስራ ዘርፍ ነው። ኤአይን በመጠቀም የማርኬቲንግ፣ የሴልስ እና የተለያዩ የቢዝነስ ዘርፎችን የመተንተን ብቃት ነው። ይህም በጣም ተወዳጅና በጣም በትንሽ ገንዘብና ጊዜ ከምንሰራቸው ኤአይን በመጠቀም ጥሩ ክፍያ ከምናገኝባቸው የስራ ዘርፎች የሚመደብ ነው። ይህንንም እጃችን ላይ ባሉ ቱሎች ወይም ስልኮች በመጠቀም ብቻ። ሰላም እንዴት ናችሁ የዩቲዩብ ቤተሰቦች? ዛሬ በዚህ ቪዲዮ 5 በጣም ጥሩ ተከፋይ የሚያደርጋችሁን የኤአይ ስኪሎች ነግራችኋለሁ። የመጀመሪያውና ትልቁ ኤአይ አውቶሜሽን በጣም ተፈላጊ ከሆኑ የስራ ዘርፎች መሀል ተመዳቢ ነው። በተለይ እንደ ኢትዮጵያ ላለ በጣም ወደኋላ በኤአይ ዘርፍ ከቀረንባቸው ስራዎች መሀል ይህ የመጀመሪያው ነው። በዚህም ዘርፍ ብዙ ስራዎቻችንን በኤአይ አውቶሜሽን በመተካት ብዙ ተከፋይ ወይም ትልቅ ተከፋይ መሆን እንችላለን። ሁለተኛው ደግሞ በጣም በትንሽ ብር እና በትንሽ ጊዜ ውስጥ መስራት ከምንችላቸው ብዙ ተከፋይ ከሚያደርገን ወይም ትልቅ ክፍያ ከሚያስገኙ የኤአይ ስኪሎች መሀል ሁለተኛው ኤአይ ቻትቦት እና ቨርቹዋል አሲስታንስ ናቸው። ይህ ደግሞ በጣም በቀላሉ በተለይም ለድርጅቶች፣ ለትንንሽ የቢዝነስ ስራዎች እነዚህን ስራዎች በማቅረብ ቨርቹዋል አሲስታንስ ወይንም ደግሞ ቻት ቦቶችን በማዘጋጀት በጣም ጥሩ ክፍያ የምናገኝበት የስራ ዘርፍ ነው። ሶስተኛውን በጣም ተፈላጊ ከሆኑ ሀይ ተከፋይ ከሚያደርገን የኤአይ ስኪሎች መሀል የሚመደብ ነው። ይህም ደግሞ ምንድነው? የኤአይ ቢዝነስ አናላይስት። ምን ማለት ነው? ኤአይን በመጠቀም የማርኬቲንግ፣ የሴልስ እና የተለያዩ የቢዝነስ ዘርፎችን የመተንተን ብቃት ነው። ይህንንም ደግሞ ለድርጅቶች እና ለትንንሽ የቢዝነስ ተቋማት አገልግሎት በማቅረብ በጣም ትልቅ ተከፋይ የምንሆንበት የኤአይ ስኪል ነው። አራተኛው ይህም በጣም ተወዳጅና በጣም በትንሽ ገንዘብና ጊዜ ከምንሰራቸው ኤአይን በመጠቀም ጥሩ ክፍያ ከምናገኝባቸው የስራ ዘርፎች የሚመደብ ነው። ይህም ደግሞ ምንድነው? ኤአይ ቪዲዮ እና ኦዲዮ ጀነሬሽን። ይህንንም እጃችን ላይ ባሉ ቱሎች ወይም ስልኮች በመጠቀም ብቻ በኤአይ የተለያዩ ቪዲዮዎችና ኦዲዮዎችን ጀነሬት በማድረግ ለተለያዩ ስራዎች ያንን በማዋል ብዙ ጥሩ ገንዘብ ተከፋይ የሚያደርገን የኤአይ ስኪሎች መሀል የሚመደብ ነው። አምስተኛ ኮንተንት ክሬሽን። ይህ ዘርፍ ለአብዛኞቻችን የስራ እድል እንደፈጠረ እተማመናለሁ። በተለይም ደግሞ በዚህ ዘመን በጣም ብዙ ሰዎች ኦዲዮ እና ቪዲዮ በኤአይ ጀነሬት በማድረግ ወይም በመስራት ብዙ ነገሮቻቸውን እያቀለሉ ወይም ቢዝነስ እየሰሩ ይገኛሉ። በተለይም በዲዛይን ብዙ የኤአይ ቱሎችን በመጠቀም ዲዛይናቸውን በመስራት ለተለያዩ ድርጅቶች ያንን ዲዛይን በመሸጥ ጥሩ ተከፋይ እየሆኑ ይገኛሉ። ሌላም ደግሞ ሀሳባቸውን፣ ስክሪፕታቸውን እና በተለያየ መንገድ በዚህ ዘርፍ ስራዎችን እየሰሩ ጥሩ ተከፋይ እየሆኑ ይገኛሉ። እናንተም ውድ ተመልካቾቼ ይህንን በኤአይ ቱሎችን በመጠቀም ሀይሊ ተከፋይ ወይንም ደግሞ ጥሩ ተከፋይ መሆን ትችላላችሁ። ከነዚህ ካየናቸው ስኪሎች የቱ ተመቻችሁ? ሀሳባችሁን ኮመንት ላይ አስቀምጡ። እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮን ከወደዳችሁት ላይክ፣ ሀሳብና አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ። በቀጣይ እስከምንገናኝ ቻው።